ሰው ክራይስት ነፃ አውጪው አንተ ክርስቶስ ደግሞስ የሕያው እግዚአብሔር ልጅ ክርስቶስ ሰዋዊ ማንነቱን አመላካች ነው ብዬ አምናለሁ። የእግዚአብሔር ልጅ በኋላም እንደምናየው መለኮታዊ ማንነቱን ፍጹም ሰው ፍጹም አምላክ። ይሄ እምነት አስደናቂ ነው። ጌታችን የተደነቀበት እምነት ይሄ ነው። አንተ ክርስቶስ ነህ፣ የሕያው እግዚአብሔር ልጅ ነህ። ሶ ዩር ሂውመን ዲቫይን ሂውማን ዲቫይን ክራይስት ማለት ነው። ጳውሎስንም አንስተን ነበር ሮሜ 1 ላይ ሴንተር ነው። ሮሜ ምዕራፍ 1 ላይ ቁጥር 3-4 ላይ ያለው እና ይሄ ወንጌል ስለ ልጁ ነው የሚለው ማለት ነው። ሶ እግዚአብሔር ልጅ ያደርገዋል ዲቫይን። ይሄ ወንጌል ስለ ልጁ ነው፣ እሱም ጌታችን ኢየሱስ ክርስቶስ ነው ይልና በስጋ የሚለው ሂዝ ሂውመን ዲሴንደንስ ነው። ስጋ የሚለው ሌላ ነገር የለውም፣ ሌላ ትርጉም። ስጋ በጣም ብዙ ጊዜ ከአሮጌው ባህሪ ጋር ከምናምን ስለሚገናኝ እንዳያምታታችሁ ወንድሞቼ ናቶቼ፣ አኮርዲንግ ቱ ሂውመን ከሰው ተዋረዱን ስንመዘው ዘሩን ከዳዊት ነው ሰው፣ ግን ደግሞ የእግዚአብሔር ልጅ ነው። ትንሣኤው የገለጠው የእግዚአብሔር ልጅ ነው። ሶ was human and divine። ይሄን በጣም በስርዓት ማወቅ በጣም ያስፈልጋል እና ቶሎ ብዬ አንዳንድ ነገር አሳያቸዋለሁ፣ ግን በስርዓት it's a very important doctrine። ኢየሱስን ደግ ሰው ነው ብሎ የሚያምን ሰው አለ። ጥሩ አስተማሪ ነበር ብሎ የሚያምን ሰው አለ። አሪፍ ነብይ ነው ብሎ የሚያስብ ሰው አለ። መቼም ከሰው ለየት ያለ ብሎ የሚያስብ በቂ አይደለም። ይሁሉ በቂ አይደለም። አሪፍ ሰውማ ብለውት ነበር ደቀ መዛሙርቱ ራሱ እኮ አላስቆማቸውም። ኤርሚያስ ነው። ኤርሚያስ እኮ አሪፉ ነብይ ነው። ባይዘው ሕዝቅኤል ነው፣ ኤርሚያስ ነው፣ ዮሐንስ መጥመቁ ነው፣ ኤልያስ ነው። እሱ አይ ከዛ በላይ ነው ኢየሱስ። የትኛው መገለጥ ነው የሚያድነው? ክርስቶስ ሰው የሕያው እግዚአብሔር ልጅ ዲቫይን፣ የዳዊት ልጅ ሰው የእግዚአብሔር ልጅ ዲቫይን። ይሄ እምነት ነው የሚያድነው ብለን እናምናለን። ባይ ዘ ወይ አይ ቲንክ ዮሐንስ ወንጌል ምዕራፍ 20 ላይም ይህንን ይናገራል። ኢየሱስ ክርስቶስ ያደረገው ብዙ ነገር አለ። ይህንን መርጬ የጻፍኩላችሁ ኢየሱስ እርሱ ክርስቶስ መሲህ የእግዚአብሔር ልጅ መሆኑን እንድታምኑ አምናችሁ የዘላለም ሕይወት እንዲሆንላችሁ። how important this ሙሉ መገለጥ የኢየሱስ በጣም ያስፈልጋል። ለማያምነው የሚያድነው እምነት እሱ ነው። ለምናምን ግን ወንድሞቼ እስካሁን ድረስ አሰላስል ነበር። ይሄን ለምናምን ራሱ የእምነታችን ፋውንዴሽን ስለሆነ የኢየሱስን ማንነት ማወቅ በጣም ያስፈልጋል። አንደኛ ሴንስ ኦፍ ኮንፊደንስ እኮ ጥሩ ነው። እንኳን ክርስቲያን ሆንኩኝ እኮ በጣም ጥሩ ነው። ባይዘው ሲዘመር ቅድም እንኳን ክርስቲያን ሆንኩኝ። ይሄን ማለት የሚጨንቃቸው ሰዎች አሉ። ዋይ የሚያምታቱ ነገሮችን ስለሚሰሙ ያመንኩትን አውቃለሁ ያስፈልገዋል። ይሄ ኮንፊደንስ ያመንኩትን አውቃለሁ። የኢየሱስ ክርስቶስ መለኮታዊ ማንነት፣ የኢየሱስ ክርስቶስ ሰዋዊ ማንነት። አንዳንድ ጊዜ ሰዎች ያምታቱ ነው። ሰው አይደለም ወይ? ባለፈው እንዳነሳውላችሁ ማለት ሰው አይደለም ወይ? ተኝቶ የለም ወይ? እርቦት የለም ወይ? ምናምን ነው አይደለም ወይ? እንዴት አምላክ ነው ትላለህ? ምናምን የምታታብን ሳይሆን የቻልነውን ያህል ገልጠን የምናመልክ ኮንፊደንስ ያለን። ሁለት ጥቅስ የጠቀሰ ሁሉ የሚያምታታው እምነት እኮ አሸዋ ላይ የተመሰረተ ነው። ሁለት ጥቅስ እኮ። ለዚህ እኮ ነው አሁን የወንጌል ጠላቶች መጽሐፍ ቅዱስ ማጥናት ጀምረዋል። ከኛ በላይ ይሰብካሉ በተምታታ መልኩ እና ግራ አጋባህ እና ደግሞ በየቤታችን በስልካችን ላይ ይመጣሉ። አትሊስት ሁሉን ነገር መመለስ ባልችልም ያመንኩትን ግን አውቃለሁ። አይ ነው ይሄም ማንም ሊያምታታው የማይችል መሰረት ላይ እግዚአብሔር ይትከላችሁ። አይ ነው ይሄ በእውቀት ላይ የተመሰረተ ብቻ ሳይሆን በእኛ ማሰላሰል ላይ የተመሰረተ ብቻ ሳይሆን በመንፈስ ቅዱስ መገለጥ ላይ የተመሰረተ ፕላስ ለኮንፊደንስም ይጠቅማል። እኔ አሁን ልገባ ስለሁሉ ሳሰላስለው የነበረው ግን እንደው አሁን እኮ ዝም ብለን ያለ ነው ክርስቲያኖች ስለማናውቀው እኮ ነው። እውነት ብናውቀው እኮ ውልቅልቃችንን የሚያወጣ ማንነት ነው ያለው፣ ብትንትናችን የሚያወጣ ነፍስም አልቀረልኝ የሚያስብል ትዝ ትላችኋለች። ሳባ ንግስት የምትባለዋ የሶሎሞንን ጥበብ ለማድነቅ ሄዳ ስታይ ቤተ መንግስቱን አደረጃጀትና ቢዩቲ የተጠቀመችበት ቃል አማርኛው በጣም ያስደስተኛል። ነፍስም አልቀረልኝ ኦቨርዌልምድ። አዲስ ኪዳን ምን ይለናል? ከሶሎሞን የሚበልጠው በዚህ አለ ይላል። ለምንድን ነው እኛ ነፍስ የቀረልን? ቢኮዝ ዊ ሃቭንት ሲን የቤተ መንግስቱን ውበት።
እንደ እግዚአብሔር እኮ የሆነ ነገር እኮ ሊያደርገን ያስፈልጋል ወገኖች። ምንድን ነው መድኃኒቱ? እኔም የጸለይኩት ዛሬም ለምንድን ነው ዝም ብለን ያለ ነው ማለት ለምንድን ነው ነፍስም አልቃ? እኛ እኮ በጣም እኮ ነገሮቻችንን ጠብቀን ያለ ነው። ብትንትናችንን እኮ ያወጣል። ስለ እርሱ ሁሉን ተጎዳው and I'm happy ያስብላል። and I rejoice ሁሉን አጣው ስለ እሱ and I rejoice ያስብላል። ምንድን ነው ልዩነቱ? ማወቅ ማየት። አንድ ያውቀው የነበረ ግን በጣም ያወቀው ሰው የሆነውን ላሳያችሁ። ዮሐንስ ራዕይ ምዕራፍ 1 ላይ ሄዱ። እሱን እንደዚህ ካረገኛን እንዴት እንደዚህ ሳንሆን እንሞታለን? ጓደኛው ሊትራሊ ጓደኛው ነው ዮሐንስ ማለት። ተመርጧል። እግዚአብሔርም ከሰማይ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ተናገሩ ፕሊስ፣ ስሙት። this is a determination። የሃይማኖት ሰዎች በዙሪያ ነበሩ። በጣም ብዙ ህዝብ የተሰበሰበበት ነው። በባህረ ዮርዳኖስ ነው። ህዝብ ተሰብስቦ ነው። ህዝብ ተሰብስቦ አስደናቂ ሰዎች፣ ምናልባት እንትናም እንዳለው ዮሐንስ መጥምቁም እንዳለው በጣም አስደናቂ ሰዎች በዚያ በዙሪያው ባሉበት እግዚአብሔር አብ ከሰማይ ሆኖ የነገረን አንዱን ብቻ ነው። that's why አንዱን ብቻ የምንለው እንትናንም ስሟቸው አላለም። he didn't ከእርሱ ጋር ደርባችሁ እንትናንም ስሙ አላለም። ሐዋርያቱንም እንትኑንም ከእሱ ጋር ደር አላለም። ሐዋርያቱን የሰማናቸው ስለ እርሱ ስላወሩን ነው። ነቢያቱን የሰማናቸው ስለ እርሱ ስላወሩን ነው። መጽሐፍቱን ያመናቸው ስለ እርሱ ስላወሩ ነው። he said እርሱን ስሙት ዳን። እግዚአብሔር በሌላ በምንም አይገረምም። እኛ ልንደሰት እንችላለን፣ እግዚአብሔር አይገረምም። እሺ ወንድሞች እናቶች፣ አንዳንድ ሪቫይቫሎች ሰው ያስደስታሉ፣ እግዚአብሔር